እህቶች ወንድሞች በኢዝን ረብል ዓለሚን በእነዚህ 10 ቀናቶች ለሊቶች የሚሰሩ ኸይር ስራዎች ባላችሁበት ሆናችሁ የትም መሄድ ሳይጠበቅባችሁ ኤምባሲ ቆንጽላ ወይም የሚያውቅ ሰው ሳታስቸግሩ በራሳችሁ ውክልና ሰነድ እንዴት ማዘጋጀት ትችላላችሁ? ዛሬም አንድ አዲስ መረጃ ይዤላችሁ መጥቻለሁ። በተለይ ከዚህ ከፖሊስ ክሊራንስ ጋር በተያያዘ ማለት ነው። አብዝታችሁ የምትጨነቁ ሰዎች ይህ ቪዲዮ ለእናንተ ነው። እህቶች ወንድሞች በኢዝን ረብል ዓለሚን በእነዚህ 10 ቀናቶች ለሊቶች የሚሰሩ ኸይር ስራዎች እንዳያመልጡን። መቼ ነው የሚጀምረው? ሰኞ ነው የሚጀምረው በኢዝን ረብል ዓለሚን። ይሄንን ጊዜ ከወንጀል የቻልነውን ያህል እንራቅ፣ ኸይር ስራ ላይ እንሽቀዳደም። ابن عباس عبد الله ابن عباس رضي الله تعالى عنهما من على رسول عليه الصلاة والسلام من قالوا ما من أيام العمل الصالح فيهن أحب إلى الله من هذه الأيام العشر. من يوم جزي اللمس ملكام سرع أمي وددبت بالله سبحانه وتعالى زن بزي أسرق أن ندمي السرة. فقالوا يا رسول الله ولا الجهاد في سبيل الله. صحابي وجو طيقواچو بالله سبحانه وتعالى من قدم كما تاقل بلاي جهاد كجهاد بلاي بلو طيقواچو እነዚህ ሰሃቢዎች ብዙ ክፍያ ይከፈሉ ናቸው። ولا الجهاد في سبيل الله يا رسول الله عليه افضل الصلاه والسلام. بالله سبحانه وتعالى من قال لاي كما تاقل بلاي ولا الجهاد في سبيل الله إلا رجل خرج بنفسه وماله فلم يرجع من ذلك بشيء. قالوا يا نبي عليه الصلاة والسلام جهاد في سبيل الله كزام بلاين قالوا كزي سو سيقار ገንዘቡን ንብረቱን ይዞ ሄዶ ባዶውን ከተመለሰ ሰው ሲቀር አሉ። ምን ያህል በዚህ ጊዜ የሚሰሩ ኸይር ስራዎች ተወዳጅ መሆናቸውን ያመለክታል። እህቶቼ ወንድሞቼ ምንድነው ልንሰራ የሚገባው? የመጀመሪያ ጾም ነው። ኦኬ ከሰኞ ጀምሮ የምትችሉትን ያህል መጾም ትችላላችሁ። ሙሉውን 9 መጾም ትችላላችሁ። አንድ ቀን እያረፋችሁ አንድ ቀን መጾም ትችላላችሁ። ወይ ደግሞ ሰኞና ሐሙስ መጾም ትችላላችሁ። የመጨረሻው 3ቱን ቀን እንደምንም ብለን ለመጾም እንሞክር። ካልቻላችሁ ግን ከዒዱ በፊት ያለው አንዱን ቀን እንዳያመልጣችሁ። ለምን ያን ቀን የጾመ ሰው የሚመጣውን የአንድ ዓመት ያለፈውን አንድ ዓመት ወንጀል ያሳብሳል። ለይል በመቆም ዚክር በመስከር ምን ዚክሩን ያሉት የኛ ነብይ አለይሂ ሰላቱ ወሰላም አክثሩን ያሉት ፈአክثሩ من التحليل من التحميد من التكبير من التحليل سبحان الله الحمد لله لا إله إلا الله الله أكبر. ይሄን አክثሩን ያሉት ምላሳችሁ ላይ ስራ እየሰራችሁ መኪና እየነዳችሁ ኦፊስ ውስጥም ሆናችሁ ሰው ቤትም የምትሰሩ ምግብም እየሰራን ኩሽንም እየሰራችሁ መንገድም እየሄዳችሁ ምላሳችን ላይ ይሄንን ማብዛት። ኦኬ ረሱል አለይሂ ሰላቱ ወሰላም ሲያደርጉት የነበረ ነው። አብዙ ብለው ነው ደም ያዘዙት። ዱዓ የምትፈልጉትን ዱዓ መጠየቅ፣ ለይል መቆም፣ አማና ለይል መቆም የቻላችሁትን ያህል ለይል መነሳት እንኳን ባትችሉ ከሱብሂ በፊት 30 ደቂቃ 40 ደቂቃ ሞልታችሁ መነሳት እንኳን ባትችሉ የሱብሂ ሱናው ሶላትና ሱብሂ ሶላት እንዳያመልጣችሁ። ማታ ላይ ከኢሻ ሶላት በኋላ ዊትርን ሰግዳችሁ በላዩ ላይ መጨመርም ከቻላችሁ 2 ረካዓ ጨምራችሁ ከዛ በዊትር አጠናቃችሁ ዱዓ ምንችለውን ያህል የአመቱ ስራችን ኮምፕሊት የሚደረግበት ነው። በዚህ በ10 ውስጥ 5ቱ ፒለር እስላም ይገባል። ላ ኢላሃ ኢላላህ ይገባል፣ ጾም ይገባል፣ ሰደቃ ይገባል እዚህ ውስጥ ማለት ነው። ከእንደገና ደግሞ ሐጅ የሚደረገው በዚሁ ጊዜ ነው። ከእንደገና ደግሞ ሶላት ይገባል። 5ቱም እዚህ ውስጥ ይገባል። በዚህ በ10 ቀን በዚህ ጊዜ የሚሰሩ ስራዎች በአላህ Subhanahu Wa Ta'ala ጋር ከምን ጊዜውም ኸይር ስራዎች በላይ ተወዳጅ ናቸው። አላህዬ ረቡል ዒዛ Subhanahu Wa Ta'ala እኔንም እናንተንም አግኝተው ጾመው ሰድቀው መልካምን ስራ ሰርተው ከሚጠቀሙት ባሮች ይመዝግበን። አላሁማ አሚን። ባላችሁበት ሆናችሁ የትም መሄድ ሳይጠበቅባችሁ ኤምባሲ ቆንጽላ ወይም የሚያውቅ ሰው ሳታስቸግሩ በራሳችሁ ውክልና ሰነድ እንዴት ማዘጋጀት ትችላላችሁ? መልሱ ይሄው ነው። በትክክል ቪዲዮን ያዳመጠ ሰው ራሱን ካላስፈላጊ ወጪና ካላስፈላጊ እንግልት ያድናል። እባካችሁ ቪዲዮ በትክክል አድምጡት። በፊት ላይ በኤምባሲ ብቻ ወይም ደግሞ በዲጂታል ሞፋ ይሰጥ የነበረው የውክልና አገልግሎት አሁን በቴሌሳይን ቀለል ባለ መንገድ እየተሰጠ ይገኛል። ይህንን አገልግሎት ለማግኘት በመጀመሪያ ቴሌሳይን የሚለውን አፕሊኬሽን በስልካችሁ ላይ ታወርዳላችሁ። ምናልባት አንዳንድ ስልክ ላይ ሊያስቸግር ስለሚችል አይፎን ስልክ ብትጠቀሙ ይመረጣል። ሙሉ አጠቃቀሙን በዚህ ቪዲዮ ላይ ማየት ትችላላችሁ። በትክክል አዳምጡት። ቪዲዮ ለሌላ ሰው እንዲደርስ ሼር አድርጉ። እንደዚህ አይነት መልእክቶች እንዲደርሷችሁ ፎሎ አድርጉ። መቻችሁ አብረን በዲጂታል ሞፋ መተግበሪያ ከውጭ ሀገር ወደ ሀገር ቤት የሚመጡ ሰነዶችን ህጋዊነት ካሉበት ሀገር ሆነው እንዴት ማረጋገጥ ይችላሉ? አገልግሎት ለመጀመርና ወደ ዲጂታል ፊርማ ማዕከል ለመግባት
ክሬት አካውንት የሚለውን ይጫኑ። ሙሉ ስሙን፣ ኢሜይሉንና የሀገር ኮድ መለያውን ከመረጡ በኋላ ስልክ ቁጥሩን ያስገቡ። በመቀጠል ጠንካራ የይለፍ ቃል ወይም ፓስዋርድ በድጋሚ በሁለቱም ሳጥኖች ውስጥ በትክክል ይሙሉ። ዝቅ ብሎ አይ አግሪ ቱ ተርምስ ኦፍ ሰርቪስ ኤንድ ፕራይቬሲ ፖሊሲ የሚለውን ሳጥን ምልክት በማድረግ በደንብና ሁኔታዎች ከተስማሙ በኋላ ሬጂስተር የሚለውን በመጫን ይቀጥሉ። ከቀረቡት አማራጮች መካከል የሰነድ ህጋዊነትን ለማረጋገጥ የሚያስችለውን አውተንቲኬሽን ኤንድ ሌጋላይዜሽን ይምረጡ። በመቀጠል ኢንባውንድ አውተንቲኬሽን ሪኩዌስት የሚለውን ከዛም የሚኖሩበትን ሀገር ይምረጡ። ጊዜው ያላለፈበት የኢትዮጵያ ፓስፖርት ወይም ትውልደ ኢትዮጵያዊ ካርድ ኦሪጂናል አይዲ ካሉት ዜግነቱን ኢትዮጵያዊ ወይም ትውልደ ኢትዮጵያዊ በማለት ይምረጡ። የሰነዶን ህጋዊነት የማረጋገጥ ሂደት ከመጀመሩ በፊት ሰነዶ በሰነድ ሰጪ ዩኒቨርሲቲ፣ ሆስፒታል፣ ፍርድ ቤት ወይም ሌላ ተቋም እንዲሁም በመኖሪያ ሀገሩ በሚገኝ የውጭ ጉዳይ ኤጀንሲ መረጋገጥ ይኖርበታል። ይህንንም I have the above document የሚለውን በመምረጥ ይግለጹ። በመቀጠልም የሚያረጋግጡት ሰነድ የራስዎ የድርጅት ወይም የሌላ ግለሰብ መሆኑን ይምረጡ። ከዚያም የአመልካች መረጃዎች ሙሉ ስም፣ ጾታ፣ የትውልድ ቀን፣ አድራሻ ይሙሉ። በመቀጠልም የማንነት ማረጋገጫ ሰነዶን ያስገቡ። ይሄም ፓስፖርት፣ የመንጃ ፍቃድ፣ የትውልደ ኢትዮጵያዊ መታወቂያ ወዘተ ሊሆን ይችላል። ሰነዶን ሲያስገቡ ማድረግ የሚኖርበው ጥንቃቄዎች፣ ሁሉንም አስፈላጊ ሰነዶች ማዘጋጀቶን እርግጠኛ ይሁኑ። ሁሉንም የሰነዶን ገጾች ማስገባት አይርሱ። ሰነዶቹን ፎቶ ሲያነሱ እንዳይቆረጡቦ ጥንቃቄ ያድርጉ። ሰነድ የማስገባቱን ሂደት ካቋረጡ እንደ አዲስ ከመነሻው መጀመር ስለሚኖርቦ ጥንቃቄ ያድርጉ። የሰነዶን ህጋዊነት የማረጋገጥ ሂደት ከመጀመሩ በፊት ሰነዶ በመኖሪያ ሀገሩ በሚገኝ የውጭ ጉዳይ ኤጀንሲ መረጋገጡን ኦኬ የሚለውን በመጫን ያረጋግጡ። ሰነዶን ማስገባት ለመጀመር የሰነዱን አይነት ይምረጡ። በመቀጠል የሰነድ ማጣቀሻ ቁጥሩን ያስገቡ። ከዚያም ሰነዶን ማስገባት ይጀምሩ። አዲስ ፎቶ ማንሳት ወይም ከዚህ በፊት ያነሷቸው ፎቶዎች ከጋለሪው መርጦ ማስገባት ይችላሉ። ሰነዶ ፊትና ጀርባ እንዲሁም ከአንድ በላይ የገጽ ብዛት ካለው ሁሉንም ገጾች ማስገባቱን እርግጠኛ ይሁኑ። ማረጋገጫ የሚፈልጉላቸውን ሰነዶች በሙሉ አስገብተው ሲጨርሱ ደን አፕሎዲንግ የሚለውን ይጫኑ። ሰነዶቹ ወደ ሲስተም እስኪገቡ ድረስ ለጥቂት ሰከንዶች ይጠብቁ። በመቀጠል ያስገቧቸውን ሰነዶች እንዲሁም መረጃ ዝርዝር ይመልከቱ። የማረጋገጥ ሂደቱን ለመቀጠል ስታር ሳይኒንግ የሚለውን ይጫኑ። ከዚያም ሲግኔቸር ወደሚለው ክፍል በመሄድ በቅድሚያ የቪዲዮ ምልክቱን በመምረጥ ሪከርድ የቪዲዮ ሲግኔቸር የሚለውን ይጫኑ። ፊቶ በካሜራ መሃል መሆኑን እርግጠኛ በመሆን ቀዩን ቁልፍ ተጭነው በስክሪኑ ላይ የሚታየውን ጽሑፍ ድምጹን ከፍ አድርገው ያንብቡ። በመቀጠል የፊርማ ምልክቱን ተጭነው በሚመጣለው ሳጥን ውስጥ በጣቶ ወይም በፔን ይፈርሙና ዩዚት የሚለውን ይጫኑ። ቪዲዮና ፊርማ በሰነዱ ላይ ማረፋቸውን ካዩ በኋላ ኮንቲኒው የሚለውን በመጫን ፊርማውን ያረጋግጡ። ሁሉንም የፊርማ ሂደቶች ካጠናቀቁ በኋላ ሲስተሙ ሰነዱን አቀናጅቶ እስኪጨርስ ድረስ ለጥቂት ሰከንዶች ይጠብቁ። በመጨረሻ ክፍያ በመፈጸም ሂደቱን ያጠናቁ። የተረጋገጠው ሰነድ በኢሜል አድራሻው ይደርሶታል። ወይ እንግዲህ እንደተመለከታችሁት ቀለል ባለ መንገድ ነው የቀረበላችሁ። እንግዲህ ውክልና ፖሊስ ክሊራንስ ሊሆን ይችላል፣ ለባንክ አገልግሎት፣ አጠቃላይ ለተለያየ ነገሮች እንግዲህ ወደ ሀገር ቤት ውክልና መስጠት የምትፈልጉ ልጆች በራሳችሁ ይህንን ቪዲዮ በመከታተል መሙላት ትችላላችሁ። ዋናው ነገር ግን ቪዲዮውን ከአይታችሁ ፎርም ሞልታችሁ ክፍያ ፈጽማችሁ ከጨረሳችሁ በኋላ በየጊዜው በሞላችሁት ኢሜል ወይም ስልክ ቁጥር ፎሎ አፕ ማድረግ አለባችሁ። የሚስተካከል ነገር ካለ ምናምን ሊመልሱላችሁ ስለሚችል ያንን ለማስተካከል ፎሎ አፕ ማድረግ ይኖርባችኋል። ይህንን አገልግሎት እንግዲህ በራሳችሁ ማድረግ የማትችሉ ልጆች እንደ ፓስፖርት ሁሉ ባላችሁበት መተን የውክልናው አገልግሎቱን እንሰጣለን ማለት ነው። በ0527574 ብትደውሉ ወይ በዋትሳፕ ብታናግሩን አገልግሎቱ ለምትፈልጉ ብቻ ማለት ነው ብታናግሩን እንደተለመደው እንደ ፓስፖርቱ ወይ እንደ ሌሎች አገልግሎታችን ሁሉ በቅልጥፍና ይህን አገልግሎት ትሰጣለን ማለት ነው። ይመቻችሁ። ሰላም ፋሚሊዎች እንዴት አላችሁ? ሁሉ ሰላም ሁላችሁ ወይና ነው ተመስገን። ኤምኬኔ ዛሬም አንድ አዲስ መረጃ ይዤላችሁ መጥቻለሁ። በተለይ ከዚህ ከፖሊስ ክሊራንስ ጋር በተያያዘ ማለት ነው ከፌዴራል ፖሊስ ዛሬ የወጣ አንድ በራሪ ወረቀት ደርሶናል ማለት ነው። እሱን ኢንፎርም አረጋችኋለሁ። በተለይ በዚህ ሰዓት ላይ ከክልል ወደ አዲስ አበባ እየሄዳችሁ እንደዚሁም አዲስ አበባ ላይ እዚህ ጥቁር አንበሳ አሻራ ለማግኘት ተሰልፋችሁ ወይንም ደግሞ እዛ በመጠባበቅ ላይ ለምትገኙ ልጆች ነው ልብ ብላችሁ አድምጡኝ። መልእክቱንም እንደሚከተለው አነብላችኋለሁ።
የወንጀል ነጻ ሰርቲፊኬትን አሰጣጥን በተመለከተ ከኢትዮጵያ ፌዴራል ፖሊስ የተላለፈ መልእክት ይላል። ግንቦት 6 ቀን 2018 ዓ.ም አዲስ አበባ። የኢትዮጵያ ፌዴራል ፖሊስ ወደ መካከለኛው ምስራቅ ለስራ ለመሰማራት የወንጀል ነጻ ሰርቲፊኬት ለምትፈልጉ ተገልጋዮች በሙሉ አዲስ አሰራር መዘርጋቱን አስታውቋል። ከዛሬ ግንቦት 06 ቀን 2018 ዓ.ም ጀምሮ አገልግሎቱን ለማግኘት አዲስ አበባ በሚገኘው የፎረንሲክ ወንጀል ምርመራ አሻራ ምርመራ ዋና ክፍል መምጣት ሳያስፈልጋችሁ በስራና ክህሎት ሚኒስቴር በተዘጋጀ ማዕከላትና በሚመለከታችሁ ኤጀንሲዎች በኩል አገልግሎቱን ማግኘት የምትችሉ መሆኑን ይገልጻል ይላል። ይህ አዲስ አሰራር ተገልጋዮች ካሉበት አካባቢ ሳይንቀሳቀሱ አገልግሎቱን በቀላሉ እንዲያገኙ ለማስቻል ታስቦ የተዘጋጀ ነው የሚል እንግዲህ አዲስ መልእክት ተቀምጧል ማለት ነው። ስለዚህ ባላችሁበት ክልል አካባቢ በተለይ ሲመስለኝ እንግዲህ ኢምፕሎይመንት ቪዛ ነው ሊሆን የሚችለው። ምክንያቱም ቪዚት ቪዛ ኦልሬዲ ከኤጀንሲዎች ጋር በመገናኘት ወደዛ መሄድ የሚጠበቅባችሁ አይመስለኝም። ኦልሬዲ ግን አዲስ ነገር ካለ ኢንፎርም አረጋችኋለሁ። ነገር ግን ያው ኢምፕሎይመንት ቪዛ ስፔሻሊ የምታሰሩ ልጆች ስራና ክህሎትን ስለሚመለከት ኢምፕሎይመንት ቪዛ በዛ በኩል እንዲያልቅ ነው። ኢምፕሎይመንት ቪዛ ደግሞ የአሻራ ካልሰጣችሁ እንደዚህ ሲሆንም ማግኘት አትችሉም። ስለዚህ በዛ ፕሮሰስ ውስጥ ኦልሬዲ ስለሚያልፍ እሱን ነገር እንድታስተካክሉ ከዚሁ ልጠቁማችሁ ብዬ ነው። ስለዚህ የፖሊስ ክሊራንስ መውሰድ ለምትፈልጉ ልጆች አሰራሩ እንደዚህ ተቀይሯል ማለት ነው። ፌዴራል እዚህ ጥቁር አንበሳም ያለው እየበተናቸው ነው። ልጆችን አልቀበልም እያለ ወደ የክልላችሁ ወደ የመጣችሁበት ተመለሱ እየተባሉ ነው ያለውና ከመንገላታትና ታይማችሁንም ለውስጥ ከማድረግ ተቆጠቡ። የሚከነኝ ማለዳ ላይ ዱባይ መረጃ በነፃ እንሰጣለን። ቤቱን ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ። ባይ አብዝታችሁ የምትጨነቁ ሰዎች ይህ ቪዲዮ ለእናንተ ነው። ከፍተኛ የሆነ ጭንቀት ጸጉራችንን ሊያሳሳ እንደሚችልም ምን ያህሎቻችሁ ታውቃላችሁ? ከፍተኛ የአእምሮ ወይም ደግሞ የአካል ውጥረት ሲኖር ጸጉር ሊያረግፍ እንደሚችል እንግዲህ ጥናት አመላክቷል። ታዲያ በጭንቀትና እንዲሁም ደግሞ በድካም የዛለ ጸጉርን ዳግም የሚያነቃቃና እንዲሁም ደግሞ የሚያለመልም መፍትሄ ይዤላችሁ መጥቻለሁ። እሱም አልታ ፕላስ የጸጉር ቅባት ነው። ይህ የጸጉር ቅባት ኦርጋኒክና እንዲሁም ደግሞ ተፈጥሯዊ በመሆኑ ለጸጉር እድገት ለመሰባበር ለፎረፎር እንደሚሆንም ተነግሮለታል። ታዲያ እንግዲህ አሁን ላይ ይህ ቅባት ፌኩ ገበያ ላይ እንደሚገኝ እንግዲህ ድርጅቱ አስታውቋል። ታዲያ ኦሪጂናሉን የምትለዩበት መንገድ ልንገራችሁ። የፌኩ ስቲከር ወረቀት ስለሆነ በፍጥነት ይቀደዳል። ኦሪጂናሉ ግን ፕላስቲክ ስለሆነ የመቀደድ ባህሪ የለውም። የኦሪጂናል ምርቱ ክዳኑ ሰፋ ያለ ሲሆን እንዲሁም ደግሞ የሐሰተኛው ምርት ግን ክዳኑ ግን ጠባብ ነው። ዋነኛው ልዩነት ቦትሉን ገልብጠን በምናይበት ጊዜ ፌኩ 50 ሚሊ ሊትር እንደሆነ ይገልጻል። ኦሪጂናሉ ግን ባዶ ሆኖ እናገኘዋለን።